ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎችን ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ፈጣን ወቅታዊ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ለእናንተ ቀድሞ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክብራን አድማጮች፣ ኢራን ከጦርነቱ ጅማሬ ጀምሮ እንደተሰጋው የዓለም ግዙፍ የነዳጅ መርከቦች የሚያልፉበትን የሆርሙዝ ሰርጥን ዘግተዋለች። አንድም መርከብ ቢያልፍ አነደዋለሁ ስትል ነው የዘጋችው። ይህንን ተከትሎ በከፍተኛ ሁኔታ በተለይም የአውሮፓ መሪዎች ተደናግጠዋል። በአፍሪካ በአውሮፓና በዋናነትም ደግሞ በአሜሪካ ከመካከለኛው ምስራቅ ነዳጅ በሚገዙ ሀገራት ላይ ሁሉ ከባድ ጠባሳ ከዛሬ ጀምሮ ያሳድራል ተብሏል። በሌላ በኩል አሜሪካ መግለጫ የሰጠች ሲሆን በአስቸኳይ ከ13 ሀገራት ዜጎቿ እንዲወጡ አስቸኳይ ጥሪ አቅርባለች። ጦርነቱ አድማሱን እያሰፋ ባለበት በአሁኑ ሰዓት ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሌሊቱ መግለጫቸው እንዳሉት ገና ጥቃቱን አልጀመርንም፣ ገና ኃይለኛ ጥቃት አለ ሲሉ በይፋ ገልጸዋል። እስከ መጨረሻው ድረስ እንዋጋለን፣ ጦርነቱ ከአንድ ወር በላይ ሊዘልቅ እንደሚችል ከወዲሁ ገምተን ነው የገባንበት ሲሉ ገልጸዋል። በሌላ በኩል የሳውዲ አረቢያ ዋነኛውና ግዙፉ የነዳጅ ማጣሪያ ምሽቱን በኢራን ሚሳኤሎች የተመታ ሲሆን በተመሳሳይ የኳታር የነዳጅ ማጣሪያ መመታቱ ተዘግቧል። የተባበሩት አረብ ኤሚሬትስም ሌሊቱን በርካታ ሚሳኤሎች ተተኩሰውባታል። እንዲሁ ኢራንም በከፍተኛ ሁኔታ በእስራኤል ሚሳኤሎች ስትመታ ነው ያደረችው። በተመሳሳይ ደግሞ እስራኤልም ስትደበደብ አድራለች። የቀጠናውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃውን ላጋራችሁ፣ አብረን እንከታተለው። በቅድሚያም ኢራን እንደተፈራውና እንደዛተችው የባህር መተላለፊያ ወሽመጡን ሆርሙዝን ሙሉ በሙሉ ከዛሬ ሌሊት ጀምሮ መዝጋቷን አስታወቀች። በሰርጡ ከዛሬ ሌሊት ጀምሮ ለማለፍ የሚሞክር ማናቸውም መርከብ በእሳት ይጋያል ስትል ነው ኢራን ያስታወቀችው። ይህ ቦታም በዓለም ላይ ካለው ከፍተኛው የነዳጅ ዝውውር የሚደረግበት የዓለም ወሳኝ ሰርጥ ነበረ። ይህንን ተከትሎ በአፍሪካ በአውሮፓና በዋናነት በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ እንደሚንርና በርካታ ዜጎች ችግር ውስጥ እንደሚገቡም ይጠበቃል። የአሜሪካ የኢነርጂ መረጃ አስተዳደር ኢአይኤ እንደሚለው ከሆነ በቀን በአማካይ 20 ሚሊዮን በርሜል ነዳጅ በዚሁ ቦታ ላይ እንደሚያልፍ ይገመታል። ይህም ማለት ደግሞ ወደ 600 ቢሊዮን የአሜሪካን ዶላር ገደማ የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማናቸውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦትና የዕለት ተዕለት ኑሮ ላይም ከባድ መናጋት እንደሚፈጥርም ተነግሯል። ይህም ማለት ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር እንደሚያደርግም ተዘግቧል። ተንታኞች እንደሚሉት ግጭቱ እየተባባሰ በመሆኑ ኢራን በዛሬው ዕለት የዘጋችውን የሆርሙዝ ሰርጥ መዘጋት ለቀናት የሚቀጥል ከሆነ ደግሞ የበለጠ ከባድ መዘዝ ይከሰታል ብለዋል። ይህ ጉዳት ደግሞ ከባህረ ሰላጤው የአረብ ሀገራት ነዳጅ የሚገዙ የአፍሪካ፣ የአውሮፓ ሀገራትና በዋናነት ዩናይትድ ስቴትስን በከፍተኛ ሁኔታ ጫና ውስጥ እንደሚከታትም ተመልክቷል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ 40 ኪሎ ሜትር ስፋት አለው። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫውን ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለው ነዳጅን ጭነው ለሚጓዙ ምቹ መንገድ ሆኖላቸው ሲያገለግል ቆይቷል። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑ የቱንብ ደሴቶች አቅራቢያ ነው የሚያልፉት። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ሲናገሩ ቆይተዋል። ይህ ደግሞ በአውሮፓውያኑ 1980 እና 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት በግልጽ ታይቶ ነበር። ተንታኞች እንደሚሉት ለኢራን የሆርሙዝ የባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም አሜሪካን ልታዳክም ትችላለች
ትችላለች ይላል። ጉዳቱ ግን የአፍሪካና የአውሮፓ ሀገራትን በሙሉ እንደሚያጥለቀልቅም ተገምቷል። ጦርነቱ ከመነሳቱም በፊት ኢራን ይህንን ወሽመጥ ልትዘጋው እንደምትችል በግልጽ ስትናገርና ስታስጠነቅቅ እንደነበር ይታወቃል። ነገር ግን አሜሪካም ሆኑ እስራኤል ያልገመቱት አያቶላ አሊ ካሚኒ ከተገደሉ ጦርነቱ ወዲያው ያከትማል፣ ከሚተካው መንግስት ጋር እንደራደራለን የሚል ነው። ጦርነቱ ግን አሁን ከግምት ውጪ በመሆኑ ከቁጥጥር ውጪ እየወጣና 13 ሀገራትን እያዳረሰ በመሆኑ ሁኔታው አስደንጋጭም አስፈሪም ሆኗል። ጦርነቱ ከዚህም በላይ አድማሱን ወደ ሌሎች ሀገራት እንደሚያሰፋ አሜሪካ ከወዲሁ የገለጸች ሲሆን በ13 ሀገራት የሚገኙ ዜጎቿ በፍጥነት በቻሉት መንገድ ሁሉ ሀገራቱን ጣጥለው እንዲወጡ አሜሪካ ለዜጎቿ አስቸኳይ የሆነ ትዕዛዝን ሰጥታለች። ኢራን ዛሬ ሌሊቱን ወደ 13 ሀገራት በአንድ ጊዜ ሚሳኤሎችን ስታዘንብ እስከ ንጋቱ ድረስ ያደረች ሲሆን በእስራኤልና በተለያዩ ግዛቶች ላይ ያነጣጠሩት እነዚያ በርካታ ሚሳኤሎችም የተለያዩ ከተሞችን ደብድበዋል። ጥቃቱን ተከትሎ በመላ 13 ሀገራቱ ለሚገኙ ዜጎች በስልካቸው የጥንቃቄ መልእክት የተላለፈ ሲሆን ሁሉም ነዋሪዎች በአቅራቢያቸው ወደሚገኝ የፈንጂ መጠለያ ገብተው አድረዋል። ይህ እርምጃም የተወሰደው በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ ወደ ከፍተኛ ምዕራፍ በተሸጋገረበትና ቀጥተኛ ጥቃቶችን ባየሉበት ሰዓት ነው። የእስራኤል መከላከያ ሰራዊት እንደሚለው ከሆነ የአየር መከላከያ ስርዓቶች ከኢራን የሚሰነዘሩ የሚሳኤል ጥቃቶችን ለማክሸፍና ስጋቱን ለመቀነስ በከፍተኛ ንቃት ላይ ይገኛሉ፣ ለመከላከል እየሞከርን ነው ብለዋል። በሌላ በኩል የተባበሩት አረብ ኤሚሬትስም እንዲሁም ጥቃቱን በከፍተኛ ሁኔታ ለመከላከል እየሞከረች መሆኑን ሌሊቱን ባወጣቸው መግለጫ ገልጻለች። የኤሚሬትስ መከላከያ ሚኒስቴር መግለጫ እንደሚያመለክተው የሀገሪቱ የአየር መከላከያ ኃይል ከኢራን የሚመጡ ማናቸውንም የሚሳኤል ናዳዎችን ለመመከት በከፍተኛ ዝግጁነት ላይ ይገኛል ብለዋል። የመከላከያ ሚኒስትሩ አክሎም ሀገሪቱ የዜጎቿንና የነዋሪዎቿን ደህንነት ለማረጋገጥ እንዲሁም የግዛት ሉዓላዊነቷን ለማስጠበቅ ከየትኛውም ወገን የሚሰነዘሩ ስጋቶችን ለመመከት ዝግጁ ሆና እየታተረች ነው ብለዋል። ይህ በዚህ እንዳለ አሜሪካ ከ13 ሀገራት ዜጎቿ በፍጥነት ለቀው እንዲወጡ አስቸኳይ ጥሪ አቅርባለች። በቀጠናው ያለው ሁኔታ መክፋቱ ብቻ ሳይሆን አሜሪካ ከሁለት ቀናት በኋላ ሌላ አውዳሚ ዙር ጦርነት እንደሚከፈት የገለጸች ሲሆን ከዚህም ባሻገር ጦርነቱ አድማሱን እንደሚያሰፋ ገልጻለች። ይህንንም ተከትሎ በአስቸኳይ መመሪያው መሰረት በባህሬን፣ በግብጽ፣ በኢራን፣ በኢራቅ፣ በእስራኤል፣ በዮርዳኖስ፣ በኩዌት፣ በሊባኖስ፣ በኦማን፣ በኳታር፣ በሳውዲ አረቢያ፣ በሶሪያም፣ በተባበሩት አረብ ኤሚሬትስ እና የመንን ጨምሮ በዌስት ባንክና ጋዛ እንዲሁም በመካከለኛው ምስራቅ አቅራቢያ ያሉ ዜጎች በሙሉ አካባቢውን ለቀው በአስቸኳይ እንዲወጡና ወደ ሌሎች ሀገራት እንዲሸሹም ሚኒስትሩ አመልክቷል። አሜሪካውያን ዜጎች እርዳታ ካስፈልጋቸውም አስቸኳይ እርዳታ የሚወስዱበትን መንገድም ማመቻቸቱን የአሜሪካ መንግስት ባወጣው መግለጫ ላይ በአስቸኳይ አስታውቋል።